የምትመለከቷት እጅግ ውብና አማላይ ሴት 38 ዓመቷ ነው። እናም ወደ አንድ ኮሌጅ ስትገባና በዛ ያሉ ወንዶች በሙሉ በሷ ቀልባቸው ተስቦ እንመለከታለን። የመጣችውም ደግሞ የ19 ዓመቱን ፍቅረኛዋን ለማግኘት ነበር። ባልታዘር የተባለው ወጣትም እሷን በዚህ አማላይ ልብስ ተመልክቷት ፈዞ ይቀራል። እሷም መጣችና ወደ አንድ የፋሽን ትርኢት አብሯት እንዲሄድ ጋበዘችው። ባልታዘርም እየተርበተበተ ደስተኛ መሆኑን ገለጸላት። ሰላም ውድ ኑሮ ፊልምስ ቤተሰቦች፣ ዛሬም እንደተለመደው በአስደናቂ ፊልም መተናል። ለኛ እጅግ ስለሚረዳን ላይክ በማድረግ እንድትጀምሩ በትህትና እየጠየቅን በቀጥታ ወደ ፊልሙ እንሄዳለን። አብራችሁን ቆዩ። አሊስ በአንድ የፋሽን መጽሔት ላይ የምትሰራ ሲሆን ለቢዝነስ ጉዞ ወደ ውጭ ሀገር ማተሚያ ቤት በመጓዝ ላይ ሳለች በበረራ ላይ አንድ ሰው እያስቸገራት ስለነበረ እሱን ለመፋታት አንድ ወጣት ሲገባ ወደ ራሷ በመጎተት አስቀመጠችው። እናም የገባው ወጣት ባልታዘር የነበረ ሲሆን የአርኪቴክቸር ተማሪም ነው። እናም ህይወቱ ለመጀመሪያ ጊዜ ነበር በአንደኛ ደረጃ ላይ በረራ ሲጓዝ የነበረው። እናም በዛ እጅግ ደስተኛ ነበር። ከዛም ፕሌኑ ደረሰና ሲያርፍ አሊስ በፍጥነት ተነስታ ወጣች። ነገር ግን በአጋጣሚ አስፈላጊ የነበረን ፍላሽ ጥላ ነበር። ባልታዘርም ፍላሹን አንስቶ ሊሰጣት ሲሞክርም ለሌላ ነገር የጠራት መስሏት ዝም ብላው ሄደች። ባልታዘርም ሊከተላት ሞከረና አላገኛትም። አሊስም ወደ ስራ ቦታዋ ተመለሰችና አንዲት ሊዛ የተባለች ሴት እሷን ለመተካት እየሞከረች እንደሆነ ሰማች። ከዛም ወደ አለቃዋ ሄደችና በጉዳዩ ላይ ለመነጋገር ጠየቀችው። አለቃዋም ሊዛ የተባለችዋን ሴት እያሳየ ከዚህ ቀደም ለ8 ጊዜ ትዳር መስርታ 5 ልጆችን ወልዳ እንደነበረና ላለፉት 8 ዓመታትም ግን ማግባቷን ትታ ሲንግል በመሆን እንደቆየች ይነግራታል። አለቃዋም አክሎ ይህ የሚያሳየው ለስራዋ ያላትን ቁርጠኝነት ነው ይላታል። በአንጻሩ ደግሞ እሷ እጅግ ግዴለሽ መሆኗን ይጠቅሳል። ቀጥሎም አሊስ ወደ ኮምፒውተሯ ተጠጋችና ፍላሹን ለመሰካት ስትሞክር አጣችውና ደነገጠች። ከዛም ረዳቷ ጋር የተተወላትን ማስታወሻ አገኘችና ከባልታዘር የተላከውን መልእክት ፍላሹ እሱ ጋር እንደሆነ ይገልጻል። እሷም በፍጥነት ደወለችና ስትጠይቀው ባልታዘር ድምጿን ሲሰማ እጅጉን ደነገጠ። ከዛም ያለበትን ነገራትና ፍላሹን ልትቀበለው ወደሱ መጣች። እናም ገና ከሩቅ እንደተመለከታት በድጋሚ ይደነግጥና በ38 ዓመቷ ሴት ቀልቡ እጅግ ይሳባል። ከዛም በምልክት ጠራትና ወደ ውስጥ ይዟት ገባ። እሷም ፍላሹን እንዲሰጣት ስትጠይቀው እሱም ፍላሹን ለማግኘት የግድ ወደ ቤት መሄድ እንዳለባት መለሰና በሱ ባይስክል እንዲሄዱ ጠየቃት። እሷም ተስማማችና ወደ ሞተር ባይኩ ደርሰው የጭንቅላት ሄልሜቱን ሊያለብሳት በሚሞክር ጊዜ ከጀርባ የነበሩ የስራ ባልደረቦቿ እነሱን ፎቶ ማንሳት ጀመሩ። ፎቶቹም ደግሞ ሄልሜት እያለበሳት ሳይሆን እየተሳሳሙ ነበር የሚመስለው። ከዛም ባልታዘር በቀላሉ ፍላሹን ያገኘውና ለአሊስ ይሰጣታል። አሊስም ፍላሹን ተቀብላ ልትወጣ ስትል ተከትሏት ይወጣና እየተርበተበተ አብረው ቡና እንዲጠጡ ይጠይቃታል። እሷም የባልታዘር አካሄድ ስለገባት በእኔና በአንተ መካከል ከፍተኛ የእድሜ ልዩነት አለ አለችውና ያሰብከው ነገር ትክክል አይደለም በማለት እምቢ አለችው። በሚቀጥለው ቀን አሊስ ወደ ቢሮ መጣችና የስራ ባልደረቦቿ ላይ አንዳንድ እንግዳ ገጽታዎችን ተመለከተች። ግራ ተጋብታም በመጨረሻ በረዳቷ ትናንትና ምሽት የተነሳቸው ምስል በማሳየት ሁሉም ሰው እንደተመለከተው ተነገራት። ሆኖም ግን የሚገርመው ለአለቃዋ ይህ በጣም አስደሳች ነገር ነበር። እናም በ20 ዓመት ከምትበልጠው ወንድ ጋር የፍቅር ግንኙነት የምትጀምር ከሆነ ለቢዝነሱ ጥሩ እንደሚሆን ያምናል። ከዛም ስራዋን መቀጠል ከፈለገች ከባልታዘር ጋር የፍቅር ግንኙነት መጀመር እንዳለባት ይነግራታል። የገዛ ጓደኞቿም ደግሞ ባልታዘር መልከ መልካም መሆኑን እናም በዛ ላይ ስራዋን ለማስቀጠል ስላለባት እንድታደርገው ይመክሯታል። አሊስም ተስማማችና በማግስቱ ከተለመደው ወጣ ያለ አማላይ ልብስ ለብሳ ወደ ባልታዘር ትምህርት ቤት አቀናች። ከዛም በፊልሙ ጅማሬ ላይ የተመለከትነውን ትዕይንት እናያለን። እናም ምሽት ላይ ወደ ትርኢት እንዲሄዱ ጠየቀችውና ተስማማ። ቀጥሎም እኩለ ሌሊት ላይ ባልታዘር ወደ እሷ ቤት መጣ። አሊስም ግን በሩን ከፈተችና ባልታዘር እሷን መሳም ጀመረ። አሊስም ግን ልታስቆመው አልፈለገችም። ከዛም ወደ ውስጥ ገቡና ግንኙነት ሲያደርጉ የአካባቢው ሰው ሳይቀር ከሷ መኝታ ቤት የሚወጣው ድምጽ ይረብሸዋል። ከዛም አሊስ ባልታዘርን ስራዋን መቀጠል ስላለባት ወደ አንድ ትርኢት ይዛው ለመሄድ ጠየቀችው። ባልታዘርም ደግሞ በአሊስ ውበት ተደንቆ የለበሰችው ቀሚስ እጅግ እንደሚያምር ይነግራታል። ቀጥሎም የ40 ዓመቷ ሴትና የ19 ዓመቱ ልጅ ልክ እንደ ትዳር አጋር ወደ ዝግጅቱ አቀኑ። እናም ግን ባልታዘር የለበሰው አለባበስ ያን ያህል ለቦታው የሚመጥን አልነበረም። እሷም ልክ እንደ አጋሩ ሆናለች፣ ግን ደግሞ ስራዋን ላለማጣት እያስመሰለች ነበረ። ቀጥሎም ባልታዘር እየተዝናና ባለበት መንገድ አሊስ እጅግ ደብሯታል። እናም ልታስቆመው እንኳን አልቻለችም። ከዛም የአሊስ አንድ የስራ አጋሯ መጣና ከሷ ጋር መጫወት ጀመረ። ባልታዘርም የወይን መጠጥ ይዞ ወደ ነሱ በመምጣት አሁንም የልጅ ባህሪውን ያሳያል። አሊስም ደግሞ ግራ ቢገባት እያፈረች መሆኑን ለመደበቅ ስትል የውሸት እየሳቀች ነው። ከዝግጅቱ በኋላ ባልታዘር ለአሊስ ዣንጥላ ይዞላት ይከተላታል። ከዛም አሊስ ግራ ሲገባት ስለ
ስልኳን እንደተደወለላት በማስመሰል ልጇ ታማ ሆስፒታል እንደገባች እንደተነገራት ዋሸችና ተሰናበተችው። ባልታዘርም ወዲያው እሷን ለመርዳት መኪና አስቆመ። ከመኪናው ለወጣው ተሳፋሪውም ዣንጥላውን መስጠት ነበረበት። በቀጣይም አሊስ ባልታዘርን ወደ አውሮፕላን ማኮኮቢያ ትርኢት ማሳያ ይዛው ሄደች። ትዕይንቱም ላይ ከሞዴሎቹ መካከል አንዷ በድንገት ወደቀችና ባልታዘር በቀጥታ ወደ መድረኩ ሮጦ ሄደና ረዳት። ይህንንም ደግሞ ፕሬዝዳንቷ እየተመለከቱ ነበርና እንዲህ ያለ የሩዋንዳ ባህላዊ ትዕይንት ስለሚያውቁ አዘጋጇ አሊስ ሆነ ብላ ያደረገችው እንደሆነ አሰቡ። አሊስም ይህንን ስለተረዳች ትርኢቱ እንዲቀጥል ፈለገች። ከዛም ባልታዘር ወደ ኩባንያ እንግዳ መቀበያ ይዛው ሄደች። ከዛም ግን ተቀናቃኟ ሊሳ ባልታዘርን ጥያቄዎች ስትጠይቀው ተመልክታ እቅዷ እንዳይታወቅ በመፍራት በፍጥነት ይዛው ወደ ዳንስ ወለሉ ሄደችና እጅግ ሞቅ ያለ ዳንስ ይደንሳሉ። ከዛም መሸና በሞተር ሳይክሉ እሷን ይዞ ወደ ቤት ሸኛት። እናም ባልታዘር ከሷ ጋር ድብን ያለ ፍቅር ውስጥ እየገባ ነበር። ከዛም ወደ ላይ ወጥቶ ከሷ ጋር ጊዜ ማሳለፍ እንደሚፈልግ ነገራት። ሆኖም ግን አሊስ ያሰበውን ስለምታውቅ እምቢ አለችው። እሱም ፍቅር ላይ ቢሆንም ወዲያው ተስፋ ቆርጦ ተመለሰ። ብዙም ሳይቆይ ግን እድሉን ለመሞከር የቤቷን በር አንኳኳና አሊስ ወጥታ ከፈተች። ከዛ ማንም እንደሌለ ሲያውቅ እንደከዚህ ቀደሙ ተጠግቶ ሳማት። አሊስም ደስተኛ ነበረች። ወደ ውስጥም ገብተው ሌሊቱን በሙሉ ሲደሰቱ ቆዩና ነጋ። የሚገርመው ደግሞ አንዲት የ40 ዓመት ሴት ትንሹን ልጅ በፍቅር አንበረከከችው የሚለው ነበር። ቀጥሎም ባልታዘር ዛፉ ላይ ለአሊስ መልእክት አስቀመጠላትና አገኘችው። ከዛም ወደ መቀመጫው የሚወስደውን ምልክት እንድታይ ነበረ። ምልክቱንም ተከትላ ሄደችና ከስር የተቀመጠውን ሲዲ አነሳች። ከዛም የሱ ሞተር ሳይክል ወደ እሷ ደረሰና ከእሷ ጋር መጓዝ ጀመሩ። ይህም ደግሞ ድህነት የሚታይበት ነገር ግን ጣፋጭ የሚመስል የፍቅር ሁኔታ ነበር። ምክንያቱም አሊስ ከዚህ ቀደም በርካታ ወንዶች ጋር ውድ የሚባሉ ሬስቶራንት ውስጥ ጊዜ አሳልፋ ታውቃለች። ብዙ ውድ አበባዎችም በስጦታነት ተሰጥተዋት ያውቃሉ። ሆኖም ግን የባልታዘር ድርጊት እጅግ አስደስቷታል። በዛ ላይ ከሱ ጋር ባላት ግንኙነት ስራዋንም መቀጠል ትችላለች። ከዛም አንድ ቀን ባልታዘር ከሷ ጋር ስለሚኖረው የወደፊት ህይወት በተስፋ ይጠይቃታል። የዚህ ጊዜም ግን ደነገጠችና እውነታው ለሱ መንገር እንዳለባት በማመን አንተ ገና ወጣት ልጅ ነህ፣ እናም ከትንሽ ጊዜ በኋላ እኔ ሳረጅ አንተ ወጣት እንደሆንክ ትቆያለህ፣ ስለዚህ ይህ በፍጹም የማይሆን ነገር ነው ትለዋለች። ጨምራም አብረን የምናሳልፈው ለጊዜው ለመደሰት እንጂ ለማይረባ ነገር ህይወትህን ማበላሸት የለብህም ትለዋለች። ባልታዘርም ይህን ሰምቶ እጅጉን ተገረመ። እናም ግን እንዴት አድርጎ ከሷ ጋር መቀጠል እንዳለበት አያውቅም ነበር። በጣምም ተጨንቆና አዝኖ ወደ ቤቱ ተመለሰ። ቀኑ ሙሉም ከቤት አልወጣም። በሌላ በኩል ደግሞ አሊስ የምታሳየው ትርኢት ባለቤት ከባልታዘር ጋር መለየቷን ስታውቅ እጅግ ተበሳጨች። ምክንያቱም የሱ በካሜራዎች እይታ ላይ መብዛት የበርካታ ወጣት ሞዴሎችን ቀልብ ስቦ ነበር። ስለመለያየቷም ግን በመጨረሻ ለአለቃዋ ስትነግረው ስራዋን ማጣት የማትፈልግ ከሆነ በፍጥነት ተመልሳ አብራው እንድትሆን ያስጠነቅቃታል። ከዛም አማራጭ ስላልነበራት ወደ ባልታዘር ቤት በመሄድ አንኳኳች። ከዛም በድጋሚ አብረው እንዲሆኑ ጥያቄ አቀረበችለት። ሆኖም ግን ባልታዘር አሊስ ከሱ ጋር ለምን መሆን እንደፈለገች ስለተረዳ እጅጉን ተናደደባትና ትቷት ሄደ። በቀጣዩም ቀን ሊካሄድ ባለው የቀረጻ ፕሮግራም ላይ እንዲገኝ ለመጠየቅ ደጋግማ ብትደውልም ሊያነሳላት አልቻለም። ከዛም ሊገኝ እንደማይችል ተስፋ በመቁረጥ ለአለቃዋ ሪፖርት ልታደርግ ስትል ረዳቷ መጣችና ባልታዘር ቀደም ብሎ በፕሮግራሙ ላይ እንደሚገኝና በምዝገባ ስራው ላይም እየሰራ መሆኑን ነገረቻት። በሌላ በኩል ደግሞ የአሊስ ጓደኛ መጣና ባልታዘርን ለቀረጻው ሜካፕ መስራት ጀመረ። ከዛም በመሃል አሊስ እሱን ለማስታወቂያ ስራ እየተጠቀመችበት መሆኑን ይነግረዋል። ባልታዘርም ግን ምንም ግድ አልሰጠውም ነበር። ከዛም ቀረጻው ጀመረና ካሜራማን የሆነችዋ ሴት ባልታዘር ላይ ክብረነክ የሆነ ንግግር ስታደርግ ባልታዘር ተበሳጨና በቀጥታ ወደ ውሃው ገብቶ ቀረጻውን አበላሸው። እየሄደም ሳለ አሊስ ከኋላው መጣችና ይቅርታ ልጠይቀው ትሞክራለች። ባልታዘርም ግን በሁሉም ሰው ፊት ቆሻሻና ራስ ወዳድ ብሎ ይሰድባታል። እናም ለስራዋ ስትል እሱን እንደተጠቀመችበትና እንዳታለለችው ይናገራል። አሊስም ደግሞ በዚህ ሁኔታ ውስጥ ሆና ምንም መናገር አልቻለችም። በተፈጠረውም ነገር ምክንያት አለቃዋ ከስራ አባረራት። ከትንሽ ጊዜ በኋላም አሊስ በቤቷ ውስጥ በአጋጣሚ የባልታዘርን አንድ እግር ካልሲ አገኘች። ከዛም ጫማውን ትኩር ብላ እየተመለከተች የ8 ዓመት ልጇ ስትጠራት ብቻ ትባነናለች። ከዛም ግን ከባልታዘር ጋር ፍቅር እንደያዛት ተረዳችና ምንም እንኳን እድሜ በ20 ዓመት የምትበልጠው ቢሆንም ያ ግን ግድ ሳይሰጣት እሱን የራሷ ለማድረግ ወሰነች። ከዛም በቀጥታ ወደሚማርበት ኮሌጅ አቀናችና የሱን ክፍል የክፍል ጓደኞቹ ጠቆሟት። አግኝታውም በበርካታ ሰዎች ፊት በመውጣት እጅግ እንደምታፈቅረው ገለጸችለትና ሁሉም እያየ ከንፈሩን ሳመችው። የፊልሙም ሐሳብ ፍቅር እድሜ እንደማይገድበውና ሁሉም ሰው የራሱን ዓለም መፍጠር ስለሚችል ከማህበረሰቡ እሳቤ ውጪ የሆኑ አንዳንድ እውነታዎችም እንዳሉ ለማሳየት የሞከረ ነው። በመጨረሻም ባልታዘር ስለወደፊታቸው ሲጠየቅ አሊስ እንደምታፈቅረውና እድሜዋን በሙሉ አብራው መኖር እንደምትፈልግ ነገረችውና ፊልሙ ይጠናቀቃል። ውድ ተመልካቾች የዛሬው
የዛሬው ፊልም በዚህ ተጠናቋል። ፊልሙን ከወደዳችሁት ላይክ ማድረግ እንዳትረሱ እያልን አዲስ የሆናችሁ ደግሞ እንዲህ ያሉ አስደናቂ ፊልሞችን በአጭሩ እንድትመለከቱ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። በሌላ ፊልም እስከምንገናኝ ሰላም ሁኑ።